ታላቅ መሪዎችን ከተራ መሪዎች የሚለያቸው ምንድነው? ሰላም ጤና ይስጥልኝ ውድ ቤተሰቦች፣ በዛሬው ቪዲዮአችን መሪና አመራር በሚል ርዕሰ ጉዳይ የምንወያይ ይሆናል። የዛሬው ቪዲዮአችን ዋና ዓላማ አንደኛ መሪና አመራር ማለት ምን ማለት እንደሆነ እናውቃለን። ሁለተኛ የመሪና የአመራርን አንድነትና ልዩነት እንረዳለን። ሶስተኛ ስልጣንና ተጽዕኖ ማለት ምን ማለት እንደሆነ እንገነዘባለን። አራተኛና እንዲሁም ዋነኛውና የዛሬው ቪዲዮአችን ትልቁ ዓላማ ታላቅ መሪዎችን ከተራ መሪዎች የሚለያቸው ምን እንደሆነ እናውቃለን። በመሆኑም እነዚህና መሰል ርዕሰ ጉዳዮችን እስከምንጨርስ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ቀጥታ ወደ ዕለቱ ክፍላችን ስናልፍ መሪ ማለት ራዕይ ያለው ሰዎችን ወደ ተሻለ አቅጣጫ የሚመራና ሌሎችን በማብቃት ወደ ጋራ ወይም ደግሞ ወደ አንድ ዓላማ የሚያደርስ ግለሰብ ማለት ነው። ይህ ግለሰብ ስራውን የሚተውነው ተዋናይ ማለት ነው። ታዲያ ይህ ተዋናይ አቅጣጫን ያሳያል፣ ተስፋን ይፈጥራል፣ ሰዎችን ያበረታታል፣ ምሳሌ ይሆናል፣ እንዲሁም ሌሎችን ያገለግላል። ስለሆነም መሪ ማለት ወይም ደግሞ አመራር ማለት ከሰዎች ፊት ቆሞ ማዘዝ ሳይሆን ከሰዎች ፊት ቀድሞ በመሄድ መንገድን ማሳየት ማለት ነው። ስለ መሪ ይሄንን ካልን አመራር ማለት ደግሞ አንድ መሪ ወይም መሪዎች ሰዎችን እንዲሁም በስራቸው የሚገኙ አካላትን በማነሳሳት በማብቃትና በማበረታታት ወደ አንድ የጋራ ግብ የሚያደርሱበት ሂደት ማለት ነው። እንግዲህ ቤተሰቦች መሪና አመራር ሊለያዩ የማይችሉ ሁለት ቃላት ሲሆኑ በእነዚህ መካከል ያለው ልዩነት በጣም ጥቂት ነው። በመሆኑም ያ መሪ የራሱ የሆነ ተግባር ስራዎችን የሚተውን ሲሆን ይህ ተዋናይ ስራዎችን የሚተውንበት ሂደት ደግሞ አመራር ይባላል ማለት ነው። ስለ ትርጉማቸው ይሄንን ካልን አሁን ደግሞ አንድነትና ልዩነታቸውን እንይ። አንድነታቸው አንደኛ ሁለቱም ሰዎችን በጋራ ግብ አንድ ለማድረግ አቅጣጫ ለማሳየትና ተጽዕኖ ለመፍጠር ያገለግላሉ። ወደ ጋራ ግብ ለመምራት ያገለግላሉ። ሁለተኛ መሪ ከሌለ የአመራር ሂደት አይኖርም። አመራር ደግሞ የመሪውን ተግባር ያሳያል። ከላይ ለመግለጽ እንደሞከርኩት አመራር ማለት የመሪን መኖር ተከትሎ የሚመጣ ጉዳይ ስለሆነ የግድ አመራር ሂደት እንዲኖር መሪ መገኘት ይጠበቅበታል ማለት ነው። እንዲሁም አመራር እና መሪ አሉ በማለት ብቻ የአመራር ሂደቱን ያላስተካከለ መሪም መኖሩ እንዲሁ ዋጋ የሌለው ነገር ነው ማለት ነው። ሶስተኛና ዋናው አንድነታቸው ሁለቱም ተከታዮችን ማነሳሳትና ማብቃትን ይጠይቃሉ። ይህ ነጥብ ዋና ፎከስ ኤሪያችን ነው። ምክንያቱም ዛሬ ላይ ባደጉ ሀገራትና በታዳጊ ሀገራት መካከል ያለው አስተዳደራዊ መዋቅር ወይም አስተዳደራዊ ለውጥ በዚህ መሰረት ስለሆነ ትልቁ ልዩነት ማለት ነው። ይህም ልዩነታቸው እንዴት ነው? ያደጉ ሀገራት በስራቸው ያሉን አካላት በማበልጸጋቸው በማብቃታቸው ማንኛውም አካል ወጦ እንዲመራቸው አንደኛ ህዝቡ ክፍት ነው ማለት ክፍት የሆነ አመለካከት አለው። ማንም ቢመራቸው ደንታ የላቸውም ማለት ነው። የስልጣን ጥማት የሚባለው ነገር የላቸውም። ምክንያቱም ስልጣን ኃላፊነት እንደሆነ ስለሚረዱት ስለሚያውቁት ማለት ነው። ስለሆነም ማንኛውም ወዶና ፈቅዶ የመረጡት መሪ እስከፈለገው ቢያስተዳድራቸው ደንታቸው አይደለም ማለት ነው። የታዳጊ ሀገራት ደግሞ በተቃራኒው መሪዎች ህዝባቸውን ማብቃት ስላልቻሉ ሰፊው ህዝባቸው ጥሩ የሆነ ግንዛቤ ወይም አመለካከት ስለሌለው እነዚህ መሪዎች እውቅና ምጡቅ አእምሮ ያላቸው አካላት ቢሆኑ የፈለጉትን ነገር ወይም ደግሞ ያሰቡትን ራዕይ ተግብሮ ለማለፍ መንገዱ አልጋ ባልጋ ሆኖ እንዳይጠብቃቸው አድርጓል። በመሆኑም የተለያዩ መፈንቅለ መንግስቶች የሚካሄዱት እንዲሁም መሪዎች ባለ ራዕይ እንኳን ሆኖ ቢገኙ ራዕያቸውን ለመፈጸም የህዝቡ አለመመቸትን ሲያዩ ወደ ተስፋ መቁረጥ በመሄድ ብዙ ያልተገቡ ነገሮችን ህዝቡ ላይ እንዲፈጸሙ ያነሳሳቸዋል ማለት ነው። ይህም የሆነበት ዋና ምክንያት ታዳጊ ሀገራትን የሚመሩ መሪዎች በስራቸው የሚገኙ ሰዎችን ባለማብቃታቸው ነው። ለዚህም እንደ ዋና ምክንያት የሚጠቀሰው ብናበቃቸው እኛን ይፈነቅሉናል ወይም እኛ ላይ መፈንቅለ መንግስት ያካሂዳሉ ብለው ስለሚያስቡ እንደሆነ ብዙ ሀተታዎች ብዙ መላምልቶች ይነግሩናል። ነገር ግን ከኛ ስልጣን በላይ የሀገራችን ህልውና እንዲሁም የምንመራው ተቋም ህልውና አስፈላጊ ነው ብለን የምንረዳ እውነት ሀቀኛ መሪዎች ከሆንን በስራችን ያሉ አካላትን በማብቃት ወደ ተሻለ ደረጃ መድረስ እንችላለን ማለት ነው።
በአንድነታቸው ዙሪያ ይሄንን ካልን አሁን ደግሞ ልዩነታቸውን እንይ። ልዩነታቸውን በተለያዩ አንጻራት ማየት እንችላለን። አንደኛ ከትርጉም አንጻር ስናይ መሪ ማለት ሰው ወይም ተዋናይ ሲሆን አመራር ደግሞ ሂደት ወይም ተግባር ነው ማለት ነው። ከተፈጥሮ አንጻር ስናይ መሪ ተጨባጭ አካል ሲሆን አመራር ደግሞ ረቂቅ ግንኙነት ነው። ለምን ረቂቅ ግንኙነት ተባለ ካልን ይህ መሪ የሚያስተዳድረው አንድ ተቋም አለ። በተቋሙ ውስጥ የሚገኙ የተቋሙ ማህበረሰቦች አሉ። እንዲሁም ከተቋሙ ጋር በቀጥታና በተዘዋዋሪ መንገድ ግንኙነትን የሚፈጥሩ አካላት አሉ ማለት ነው። በእነዚህ አካላት መካከል የሚደረገው መስተጋብር ረቂቅ ግንኙነት ተብሎ እንዲጠራ አስችሎታል ማለት ነው። ሶስተኛ ከትኩረት አንጻር መሪ የሚያተኩረው ማን እንደሚመራ ሲሆን አመራር ደግሞ እንዴት እንደሚመራ ያተኩራል። አራተኛ ከምሳሌ አንጻር ስናያቸው መሪ ሊቀመንበር፣ ስራ አስኪያጅ እንዲሁም ወዘተረፈ ማለት ስንችል ለአመራር ምሳሌ የሚሆነን ደግሞ ራዕይ፣ ማበረታቻ እንዲሁም ምሳሌና ሌሎችን መጥቀስ እንችላለን። ይህንን ካልን አንድ መሪ ጥሩ መሪ ለመሆን የሚያስፈልገው ስልጣን ነው ወይስ ተጽዕኖ ወደሚለው ጥያቄ እናልፋለን። ይህንን ጥያቄ ከመመለሳችን በፊት የሁለቱም ቃላት ምንነት መረዳት ስላለብን ቀጥታ ስለ ቃላቱ ምንነት የምናይ ይሆናል። ስልጣን ወይም በእንግሊዝኛው አውቶሪቲ የምንለው ሰዎችን የማዘዝ ኃይል ሲሆን ጊዜያዊና በማድረግ ላይ የተመሰረተ የግዴታ ትዕዛዝ ነው። ስልጣን ማለት አንድ ሰው ሲሾም ከሹመቱ ጋር ይዞት የሚመጣው ነገሮችን የማድረግ ወይም የነገሮች አድራጊ ፈጣሪነት ኃይል ማለት ነው። በመሆኑም ሰዎችን የማዘዝ ኃይል እንዲባል ያስቻለው ይህ ኃይሉ ነው። ተጽዕኖ ማለት ደግሞ ሰዎችን በራሳቸው ፍቃድ እንዲከተሉ እንዲያምኑና መሪውን እንደ ምሳሌ እንዲመለከቱ የማድረግ ማንነት ላይ የተመሰረተ የልብ ፍቃድ ነው ማለት ነው። ተጽዕኖ ግን በተሰጠው ሹመት አማካኝነት ሳይሆን በተመሪዎች ወይም ደግሞ በስሩ ከሚገኙ አካላት ላይ የሚያሳድረው አዎንታዊ ተጽዕኖ ይባላል። በመሆኑም እነዚህ ሁለቱ ቃላት የራሳቸው የሆነ ጥቅምና ጉዳት አላቸው። ስልጣንን ስናይ የስልጣን ጥቅም ምንድን ነው? አንድ መሪ አንዴ ብቻ ከተሾመ ሰዎችን ለማስተዳደር የሚጠቀመው ስልጣኑን ብቻ ከሆነ ራሱ ላይ ምንም መስራት፣ መጣር፣ መጋር አይጠበቅበትም። የተሰጠውን ወንበሩ ያጎናጸፈውን ሹመት ብቻ በመጠቀም ይህን ነገር ፈጽሙ፣ ይህን ነገር አትፈጽሙ ብሎ ማዘዝ ይችላል ማለት ነው። ታዲያ ይህ የራሱ የሆነ ጉዳት አለው። ጉዳቱ ምንድን ነው? በትዕዛዝ ላይ የሚስተዳደሩት እነዚህ የተቋሙ ማህበረሰቦች ስራውን የሚተውኑት ቅጣትን በመፍራት ነው እንጂ ስራውን አምነውበት አይደለም። በመሆኑም ሰውየው ሲገኝ መስራት ያለባቸውን ይሰራሉ፣ ሰውየው ከሌለ ደግሞ መስራት ያለባቸውን ነገር ሳይከውኑ እንዲገኙ ያደርጋቸዋል። ታዲያ ይህ መሪ ይህንን ችግር ለመቅረፍ ሲል የግድ መሰራት ባለበት ቦታ ላይ ሁሉ መገኘት ይኖርበታል ማለት ነው። ይህ የስልጣን ድክመት ወይም ደግሞ ጉዳት ሊሆን ይችላል ማለት ነው። የተጽዕኖን ጥቅምና ጉዳት ስናይ የተጽዕኖ ዋነኛ ጥቅሙ በስሩ የሚገኙ ግለሰቦች ወይም ደግሞ የተቋሙ አካላት ስራቸውን የሚሰሩት ለራሳቸው ብለው ላመኑበት የተቋሙ ዓላማ ብለው ስለሆነ የዛን አስተዳዳሪ ወይም የመሪውን መኖርና ለመኖር ግምት ውስጥ አያስገቡም ማለት ነው። ማንም አዘዛቸው ማንም በራሳቸው ፍቃድ እንዲሁም ደግሞ በሚሰጣቸው መመሪያ መሰረት ስራቸውን ፈጽመው ይገኛሉ ማለት ነው። ታዲያ ይህ የራሱ የሆነ ጉዳት አለው። ጉዳቱም ምንድን ነው? ተጽዕኖን እንዲህ መስጠት ወይም ደግሞ ማሳደር ስለማይቻል ማለት ነው። በመሆኑም ይህንን ተጽዕኖ ለማሳደር ያ መሪ ራሱ ላይ በብዙ መስራት ስለሚጠበቅበት ራሱ ላይ ለመስራት የሚፈጀው ጊዜና የብዙ መስዋዕትነት ድምር እንደ ጉዳት ሊታይ ይችላል ማለት ነው። ይሁን እንጂ አንድን ነገር ጠቃሚ ጎጂ ነው ማለት የምንችለው ጥቅሙ ከጉዳቱ መዝኖ ሲገኝ ወይም ደግሞ ጉዳቱ ከጥቅሙ መዝኖ ሲገኝ ስለሆነ በዚህ አንጻር ተጽዕኖ የሚሰጠን ጥቅም ከጉዳቱ በላይ የተሻለ ስለሚሆን ተጽዕኖን መጠቀሙ ያ መሪ ወደ መልሳችን ስንሄድ ተጽዕኖ መፍጠር አለበት ማለት ነው። ምን ለመሆን? ጥሩ መሪ ለመሆን። ምክንያቱም ደግሞ ስልጣን ጊዜያዊ ትዕዛዝ ብቻ ነው ማለቱን ብቻ መሰረት ያደረገ ሲሆን ተጽዕኖ ግን ዘላቂ ለውጥን የሚያመጣ ኃይል ስለሆነ ነው ማለት ነው። ይህንን ካልን ታዲያ ተጽዕኖ ለመፍጠር ምን ያስፈልጋል? ከላይ በተወሰነ መንገድ ለመግለጽ እንደተሞከረው ተጽዕኖ እንዲሁ የሚሰጥ ነገር ሳይሆን ሰዎች በራሳቸው ፍቃድ ሳታስገድዳቸው የሚቀበሉ ኃይል ነው። ታዲያ ይህን ኃይል እንዲሁ በዘፈቀደ የምናገኘው ነገር ሳይሆን
ራሳችን ላይ በብዙ መንገድ ሰርተን እንዲሁም ጥረንና ግረን የምናመጣው ለውጥ ነው። ስለሆነም መልሳችን ምን ሊሆን ይችላል? ራሳችን መገንባት አለብን ማለት ነው። የዚህም ምክንያት ደግሞ ራሱን ያላወቀና ግልጽ ራዕይ የሌለው ሰው በሌሎች ላይ አዎንታዊ ተጽዕኖ መፍጠር ስለማይችል ማለት ነው። በመሆኑም ከዛሬ ጀምሮ ለሚከተሉት ተከታታይ ቪዲዮዎች ሁለንተናዊ የአመራር ማንነት ግንባታ በሚል ርዕሰ ጉዳይ የምንማማር ይሆናል። ለዛሬ የቃሉን ትርጉም እንይ። ሁለንተናዊ የአመራር ማንነት ግንባታ ማለት አንድ ግለሰብ መሪ ለመሆን የሚያስፈልጉትን የውስጥ መሰረቶች በሚዛናዊ በአንድነትና በተከታታይ መልኩ መገንባት ማለት ነው። እነዚህን በሚዛናዊ በአንድነትና በተከታታይ መልኩ የሚገነባቸው 7 እና 8 ምክረ ሀሳቦችን በተከታታይ ቪዲዮዎች የምሰራላችሁ ይሆናል። ስለሆነም አሁን ደግሞ ወደ ዋናው ጭብጣችን እንመለሳለን። ዋናው ጭብጣችን ምንድን ነው? ታላቅ መሪዎችን ከተራ መሪዎች የሚለያቸው ዋና ነገር ምንድን ነው? ይህ ዋና ነገር ምንድን ነው ስንል በዓለማችን ብዙ መሪዎች አልፈው እስካሁን ድረስ ተጽዕኖአቸው እኛም ላይ የሚደርሱ ተጽዕኖዎች እንዳሉ ሁሉ መኖራቸው የማይታወቅ ብዙ መሪዎች፣ ሀያላን መሪዎች እንዳሉ እናውቃለን። ይህ ልዩነት የተፈጠረበት ዋና ምክንያት ታላላቅ መሪ የተባሉ የሚጠሩት የዘመኑም ሆነ የነበሩት መሪዎች ተጽዕኖ መፍጠር መቻላቸው ነው። እስከ ዛሬ ድረስ እኛም ላይ አዎንታዊ ጫናቸውን እያሳደሩብን ያሉት ማለት ነው። ስለሆነም ታላቅ መሪዎችን ከተራ መሪዎች የሚለያቸው ተጽዕኖ መፍጠራቸው ነው። ታዲያ ለታላቅ መሪዎች እንደ ምሳሌ የምንወስደው በሀገራችን እንደነ ቅዱስ ንጉሥ ላሊበላ፣ በውጭ ዓለም ደግሞ እንደነ ኔልሰን ማንዴላ እና እንደነ ማህተመ ጋንዲ እንዲሁም ታላላቅ መሪዎችን አሁን ያልጠቀሷቸው ብዙ መሪዎች አሉ ማለት ነው። እንግዲህ ውድ ቤተሰቦች እስካሁን አብራችሁን ካላችሁ ቻናላችን ወዳችሁታል ማለት ነው። ስለዚህ ቻናላችን ሰብስክራይብ እንዲሁም ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። ለዛሬ የነበረን ቆይታ ይህንን ይመስላል። በድጋሚ በሌላ ቪዲዮ ተመልሰን እስከምንገናኝ መልካሙን ተመኘውላችሁ።